አርግዣለሁ። ጀባ ብታስወርጁ ነበር የሚሻለሽ ላንቺም ማለት ነው። ዳሬ ፍሬም እንደምትወሩ ለራስሽ ነው። በዚህ እድሜሽ ልጅ ከምትወልጂ ብታስወርጁ ነበር የሚሻለሽ ነው ያልኩሽ። ሴት ልጅ አለሽ፣ ቤተሰቦችሽ አሉ አሉ እኮ አሁን እኮ እነሱ ደስ ለምን ታሳፍሪያቸዋለሽ እኮ እዚህ ጋር እንደዚህ ብለህ ማውራት የለብህም። አይ ነው እነሱንስ ለምን ታሳፍሪያቸዋለሽ? ራሴን አጠፋለሁ እያለች እኮ ነው። ተያደልክሽ ነኝ ስለረገሽ ነው ታጠፋሽ። ሰራችሁን ሰርታ ደግሞ ራሴን ጋር በዚህ ጋር አንተ ለምን ተቆጣጣ? እሺ ኤፍሬም አለሽ ኖ ለዚህ ነው እኮ ኤፍሬም በእናትህ አለሽ። አሁን አለም መለመንም ያለብሽ ነገር መጸጸትም ያለብሽ ሴት ልጅ አለች እንዴ ክብሯን አትጠብቅም ነበር መጀመሪያ? ብትሆንስ በቃ የሰው ልጅ ናት። በቃ የሰው ልጅ ናት። አረ እንደዚህ የሚባል ነገር የለም። እሱም እኮ እዚህ ጋር ተቀየረ ወይ ታስወርደው አውቃ ለምን አታስወርደው ለምን እንዴ ኤፍሬም ዞር በል በቃ። እሺ ለምን አትሄድም? በቃ ሸታል ቤዛኔ ለምን አትሄድም? ለምን ታሰድብኛለሽ? አስቁም ልጁ እንዳይጎዳሽ ስትቀመጪ ረጋብሽ። ሰላም ቤተሰቦች እንዲናችሁ እኛ አለን እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ ከቤቲ ጋር ተገኝተናል። ባለፈው አንድ ላይ መተን ነበር። ዛሬ ደግሞ የሆነ ሰውን ልናስጨንቅ አንድ ላይ መተናል እና እንዴት ናችሁ እናንተ በያላችሁ በሰላማችሁ ብዝት ይበልኝ። ያ እኛ ያለው ነገር ታውቃላችሁ። ሁሉም ነገር ሶሻል ሚዲያ ላይ ወጥቷል። ስላለው ሁሉም ነገር ታውቃላችሁ። ዛሬ ግን ከዛ ርዕስ ወጥቼ ቤቲ ደውላልኝ ለምን ቤዛን አናስጨንቃትም እና ነገር ብላኝ፣ ግን የእሱ ሀሳብ ነው የኔ ሀሳብ አይደለም። የኔ ሀሳብ ነው የኔ ሀሳብ ነው። እንዴ ተለቀ በቃ የተመታ ሀሳብ የምታመጪው አንቺ ነሽ። እሺ ቤዛ ምን አድርጋሻለች? ኧረ እኔ በጣም ነው የምወዳት። አውቃለሁ በጣም ነው የምጠላት። ካሜራ ስላለ ነው። ኧረ እንዳትጣላኝ። እኔ ቤዚ በጣም ነው የምወድሽ። እሺ በጣም ነው በቃ ደስ ትለኛለሽ በጣም ስታያት። አዎ ሳያት በቃ ልቤ። እሷ ግን ትጣላሻለች። አትጠላኝ እርግጠኛ ነሽ? እግዚአብሔርን እንዳንተ ነው የመሰለ ሰጥቻትማ እንዴት ትበላኛለች? ኧረ እባክሽ ሰጥቻት። አንቺ ማን ነው ሰጪና እንደዛ አላልኩኝም። ግን ያው ትንሽዬም ነገር ቢሆን መልሼላታለሁ። አንተን እኮ እንዴ እንደምትለው ምትሰጪ አጣሽ ትጥላኝ ችግር የለውም። እኔ ኮድርኳት በቂ ነው። ግን አጣላኝም። የኔ ቆንጆ ነው እወዳታለሁ። እሷም ትወደኛለች። በጣም ነው የምወዳት። ልታጣላኝ ነው አንተ? እኔ እውነታውን ነው እኮ የነገርኩሽ። አረ እንደምትጠላሽ እውነታውን ነው እየነገርኩሽ። ችግር የለውም በቃ ትጥላኝ። እኔ ግን እወዳታለሁ። ማርያምን እወዳታለሁ። እሺ ከወደድሻት ምን ችግር አለ? እንግዲህ በግድ ጥያት አይደለሽም እኔ እና ቤተሰቦች ዛሬ ግን በቆንጆ ሀሳብ ነው የመጣነው ወደ እናንተ። ቤቲ ማለት አታቋትም። በጣም ድብቅ የሆነ ማንነት አላት። እሱ ግን ራሷ ትናገር አይፎን ስለ ራስሽ ማለት ራስሽ ተናገር። እንግዲህ ቤቲ ማለት በጣም ቆንጆ ይወጣል። ተናገር። ያው እንዲህ ሲል ኤፍሬም ይናደዳል። ባይዘው አይደል? ኧረ ቆንጆ ነሽ ውይ ብሎኝ አያውቅም። ቆንጆ ነሽ ብሎኝ አያውቅም በህይወቱ። አሁን ካሜራ ስለተደቀነ ነው። ቆንጆ ነው ይባላል። ኦኬ እሺ በቃ ችግር የለውም። እኔ ተቀብያ ችግር የለውም። ቆንጆ እንደሆንኩ ስለማውቅ አንተ ነሽ ብትለኝም ባትለኝም ችግር የለውም። ግን ምን መሰላችሁ ኤፍሬም ለምን ቆንጆ እንደሆንኩ ማትነግረኝ ግን? አሁን ተናገሪ፣ እውነታውን ተናገሪ። ምን ነው እውነታው የምናገረው? ስለራስሽ ማንነት ነው እንዴ? በቃ ነገርኳቸው። ቤቲ እቺ ናት አለቀ በቃ። የቀን ውሎሽን ተናገሪ። የቀን ውሎ ምን መሰላችሁ? ተማሪ ነኝ። ኤፍሬም ነው ያስተምረኝና እየከፈልኩ አይደል? ልጅ ነሽ ማለት እና ከትምህርት ቤት ስመለስ ያው ሱቅ ይልከኛል ኤፍሬም። ቤተሰቦች እየዋሸች ነው። እኔ ውሸት አልወድም። ለዚህ ሳድግ ራሱ ምንም ቤተሰቦቼ ሁሉም ነገር እውነታው እየነገሩኝ ያሳደጉኝ። እሺ ውሸት አልወድም። እውነቱን የምትናገሪ ከሆነ ተናገሪ፣ አለበለዚያ ለቅሽ ነው እንዴ? ምን እንድናገር ነው የፈለከው? እውነታውን ምን እውነታውን ምን እውነታውን መናገር አትፈልጊም? ምንድነው? በቃ እኔ እርጉዝ እንደሆንሽ ተናገሪ በመጀመሪያ ደረጃ። አሁን አንተ እዚህ ጋር የሚወራ ነገር ነው ለምን አይወራም? ምን ችግር አለው? ማንኛውም ሴት እኮ ያረግዛል። አይደል? ሚስጥር ነው ብዬ ነው የነገርኩህ አይደል? እርጉዝ መሆንሽን ሁሉ ሰው እኮ ማወቅ አለበት። አሁን እዚህ ጋር የሚወራ ወሬ ነው። ምን ችግር አለው እንዴ? እዛች ጋር ስታደርጊ ያላፈርሽው አሁን ስታረግዢ ነው እንዴ የምታፍሪው? ቆይ ሚስጥር ነው ብዬ ነው የነገርኩህ አይደል? እኮ ሚስጥር ነበር፣ ግን አሁን ማውጣት ፈለኩኝ እኔ። በጣም ጥሩ። የዛን የትም እንትን ብለሽ የዛን ያላፈርሽው አሁን ምንም እኮ የሚያሳፍር ነገር የለም። እሺ በቃ ይሄን እንደዚህ እንትን ልልና እንደም የተገናኘ ነው አይደል? ሶ በቃ አታውራ። ጀመረ አስወርጂው ይሽ ነበር ሰው የሚልሽ ነገር አሰቢ። አታውራ እዚህ ማንነትሽን ነበር እኮ ነገራቸው እኮ በቃ እሺ። ኤፍሬም ትርፎሪ ማውራት አያስፈልግም። በቃ እኔ እኮ ትርፎሪ ያላወራው እውነታውን ነው እያወራሁ እኮ በቃ እሺ። እዚህ ጋር አታውራ አለቀ በቃ። ይጥፋ እንትኑ ካሜራው ሰው እንዲያውቅ አፈልጊው ነው። እኔ ደግሞ እንዲያውቅ እፈልጋለሁ።
እንዴ እኔ ደግሞ አንቺን የሚያውቁ ሰዎች ካሁኑ መጠንቀቅ አለባቸው። ምን እንደሚጠነቀቁት ልጅ እንዳለሽ እንዲያውቁ ፈልጋለሁ። የምር ነው አንተ እንደዚህ የምትሆነው? አዎ ልጅ እንዳለሽ ምን ነው ልጅሽ ላይ ታፍሪበታለሽ ነው? ምን ያስቃል? ያስቅ ነገር አለ? ታፍሪበታለሽ ነው ወይ ልጅሽ? አዎ ማፈር የነበረብሽ የዛኔ አልጋ ላይ ነበር። አረ በቃክ። አይ ነው ማፈር የነበረብሽ ነው። በቃክ። ምንድነው እንዴ? ሁሉም ሰው ማወቅ አለበት ቤቲ እርግዝናሽ እኮ ኤፍሬም እዚህ ጋር ማውራት እኮ አያስፈልግም። በቃ እናንተ እኮ አውርተን እኮ ጨርሰናል አይደል? አይ ኖ እርግዝናሽ ሁሉም ሰው ማወቅ አለበት እንዴ እኮ እንደዚህ እያልክ ማውራት የለብህም። እኔ እኮ በቃ ለአንተ ስለምቀርብህ ጓደኛዬ ነህ ብዬ ስላሰብኩ ነው አይደል ሚስጥር ብዬ ነገርኩህ እኮ። ሚስጥሩ ደግሞ መውጣት አለበት እንዴ እኮ። እና እዚህ ጋር ነው እንዴ የምታወራው? ምን ችግር አለው? ለምን ሚስጥር እንደዚህ ነው እንዴ የሚወራው? ቤዛም ትምጣና ለቤዛም እነግራታለሁ እንዴ። ለምን ነው የምትነግራት ለሷ? ስሜትሽን መቆጣጠር የነበረብሽ የዛኔ ነው እኮ። እንደዚህ አታውራ። ጀበ ብታስወርጁ ነበር የሚሻለሽ ላንቺም ማለት ነው። ዳሬ ኤፍሬም እንደው የምታወራው ለራስሽ ነው። በዚህ እድሜሽ ልጅ ከምትወልጂ ብታስወርጁ ነበር የሚሻለሽ ነው ያልኩሽ። በቃ አጥፎ ካሜራውን እኔ ልሂድ። ቤዛ ትምጣና ያለው ነገር ጨርሰሽ። ምንም በቃ ምንም ጨርሶም ነገር የለም። ታፍሪያለሽ ነው ባረገሽው ልጅ። ኧረ ኤፍሬም በእናትህ በቃ ተወኝ እንዴ። ቤዛ ብትልጅ በሷ ፊት ምናከራለሁ። ምን ብለህ ነው የምትናገረው? ምናከራለሁ ነገር አሳይሻለሁ እኮ። አንድ ወር ያወራና ከኔ ጋር እንጻብቅ። ሳትመጣ ነገራችሁ ፍራንክ ጥሩ ነው ግን እነሱንም ፍራንክ አደረግናቸው እኮ። የምር ነው። ዝም በል ቆይ ዝም በል። ፋሚሊ ውሸቱን ነው። ቤዛ እንደዚህ ነው እናስጨንቃት ማለት ነው። ውሸት ያለው አርግዛለሁ። ዝም በሉት። ቤዛ እንደዚህ ብለን እናስጨንቃታለን። ያው እናንተም አምናችሁ ያምኑናል አይደል? እስካሁን አምናችሁናል ብዬ አስባለሁ። ቤዛም ትምጣና እንግዲህ ያው ትንሽ እናስጨንቃታለን እንደዚህ በዚህ ሙድ ከዚህ ሳንወጣ ማለት ነው። እየመጣች ነው። እሺ እንከራከር። እንደዚህ የምታረጊ ኤፍሬም ምን ሆነ ነው? አይ ኖ አይ ሴት ልጅ አይደለሽ እንዴ አንቺ? እኮ ገባኝ። አይ ኖ ሴት ልጅ አይደለሽ። ቤተሰቦችሽ አሉ አሉ እኮ አሁን እኮ እነሱ ደስ ለምን ታሳፍሪያቸዋለሽ እኮ? እዚህ ጋር እንደዚህ ብለህ ማውራት የለብህም። አይ ኖ እነሱንስ ለምን ታሳፍሪያቸዋለሽ እኮ? እሺ በቃ አልኩህ አይደለ? አሁን እንደዚህ ማውራት ተገቢ ነው አንተ? ተገቢ ነው። ኧረ በኢየሱስ! ኧረ ኤፍሬም በእናትህ ምን ሆነ ነው? በቃ አታውራ እዚህ ጋር አልኩህ እኮ። ስለ እንዴ መጣለች እሱ። እሺ ዝም በለው። ለምን ዝም የምትለው? ዝም ስለማለት ነው ይማለችም ቤዚ እንደውም ትጨቃጨቁት ድምጻችሁ እኮ እዛ ላይ ነው የምትሰማው። ቤዚ አንቺ ናት እኮ ትጨዋለች እንዴ አንቺ ድምጽ የሰራችውን ሰርታ ትጨዋለች። ዝም በይ ምንም ማስመሰል ግን ትችይበታለሽ። እየሳቀች ነው የሚመስለው። አይ እየሳቀችው አልነበረም እዛ ጋር። አይ አሁን አንቺ ስትመጪ ቤት ደህና ነሽ? እንዴት ነሽ? ወይኔ ኤፍሬም አታስመስይ እንደዚህ። አይ ነው አታስመስይ። ምን ነው እንዴ? ቆይ ምንድን ነው ችግርህ? ለምን ነው የምታስመስይው እኮ? ምንድን ነው ችግርህ? እኔ ችግር የለብኝም። እና እሺ አሁን ቆይ ምን ተስማማናል? ዝም በል በቃ አለቀ። ስለምን መስማማት አይደለም እንዴ? ምን ሆናችሁ ነው? ኧረ ተው ዝም በይ። ቤዛ ማለት በጣም ብዙ ነገር ያለባት ሰው ኤፍሬም። እነዚህ ልጆች ምን ሆነው ነው? የምታውቀው ነገር አለ? እኔ እየነገርኩሽ አይደል? እንዴ ስሚኝ እንጂ ብዙ ነገር አለባት እያልኩሽ እኮ። ቤት ምን ነው ከፈለሽ ከእኔ ሳልነግርሽ ከራሷ አንደበት ስሚ ኤፍሬም በእናትህ ቤዛ ልትዋሻት ነው? ምንም እኮ በቃ ሴት ልጅ ናት እኮ እሷ። ችግር የለውም እኮ እኔ እኮ ለአንተ ነው ያወራሁት ይኖር። ኧረ ድምጻችሁን ቀንሱ። ብዙ የሚረብሽ ሰው አለ መንገደኛ እየተረበሸ ነው። ይኸውልሽ አይ እሷ የሰራችውን ሰርታ እኮ ነው እንደዚህ አሁን እየጮች ማለች። እኔ ደግሞ ምንም ነገር ከማውራት ወደ ኋላ አይደለም። የሰራሽውን ነገር ነው እያወራ ያለሁት እኮ። እኔ ደግሞ ለአንተ ነው የነገርኩህ አይደል ኤፍሬም? በራሴ ፈጥሬ ያለው እያወራ ያለሁት እኮ። እኔ ለአንተ ነው የነገርኩህ እኮ። ነገርሽኝ እኮ በቃ እዚህ ጋር ማውራት እኮ አይፈልግም። ለምን ነው የምትነግራት? ለምን አልነግራትም? ለምን ትነግራታለህ እንዴ? ቤት ጠይቂያት ቤት ምን ነው ያው ደሷ ጠይቂያታለሽ? አዎ በቃ መንገር አልፈልግም። አትሻላች በቃ ብዙ ነገር ነው የምትፈልጊው እንዴ? ለአንተም እኮ የነገርኩህ ትቀርበኛለህ፣ ታስባለህ ብዬ እኮ ነው አይደል የነገርኩህ። አስባለሁ። በጣም ነው የምታስበው። እንደዚህ ያው እያዋረድከኝ ነው የምታስበው። አይ ማዋረድ አለ። እሺ ምንድነው ታዲያ? ራስሽን ያዋረድሽው ራስሽ ነሽ። እንዴት? እኔ አይደለሁም እንዴ? የዛኔ ነው ራስሽን ያዋረድሽው። በቃ ቤት የሆንሽው ነገር አለ ቤት እኛ እኮ አሁን ጓደኛ ማቾች ነን። ኧረ እቺ ጓደኛ አታውቅምሽ። ጓደኛ ብታውቅ ኖሮማ ትነግርሽ ነበር። ኧረ ንገሪኝ፣ አትጨነቅኝ። ንገሪያት። ምን ብዬሽ ነው የምነግራት ኤፍሬም? ወይኔ ምን ሆነ ነው? የሆንሽው ነገር ካለ የተደረገውን ነገር ንገሪያት። ቤት ዝም በይው በእናትሽ። እሱ ዝም ብሎ ነው እዚህ ጋር እኮ የተገናኘነው ሌላ ነገር ነው። እዚህ ጋር የሚያወራው ሌላ ነገር ነው። ብቻ ነው የምታወራው። ቆይ ምን ሆነ ነው አንተ? ከፈለገ ይሄድ እንደው እኛ እናወራ። ያሟል አለሽ ነው የሆንሽው ነገር አለ እንዴ? ቤዚ ይልሽ
ችግር የለውም ተረጋጊና ከፈለግሽ ቁጭ ማለት እንችላለን። አይ ችግር ምን ለፊትሽ ራሱ ደባብሮታል እና በሰላም ታዳ እንዴት ብዬ እንደምነግርሽ ግራ ገባኝ። ችግር የለውም ቀለል አድርግሽ ሁሉም ነገር እንደዚህ ስትሆኚ እኮ ራስሽን ትጎጃለሽ። ሁለተኛ ደግሞ እኔ ጓደኛሽ ነኝ እንደራስሽ አርግዣለሁ እና ኤፍሬም ያውቃል። አዎ እሱ ደግሞ ለሁሉም እናገራለሁ እያለኝ ነው። በቃ እኔ ምንም እንትን ስለሌለኝ ራሴን ላጠፋ ነው። አደቀመክ እንዴ? ምንድን ነው የምታወሪው? ራስ ማጥፋት እንደዚህ ቀላል ነው እንዴ? እኔ ለሱም ያማከርኩት የሆነ መፍትሄ ይኖራል ምናምን ብዬ ነበር። ግን እና መፍትሄሽ ራስሽን ማጥፋት ነው? አዎ ማለት በቃ ሁሉም ከመስማቱ በፊት ማለት ማንም ይስማ እንዴ? ምን ጨነቀሽ አንቺ? ራሴን አጠፋለሁ እንዴ? ሁለተኛ እንደዚህ አይነት ቃል እንዳትናገር። አይደለም ቢዝ እንዴ? እየሰማሃት ነው? ራሴን አጠፋለሁ እያለች እኮ ነው። ተያታልክሽ ነኝ ስላረገሽው ተጠፋጥሽ እዛችሁን ሰርታ ደግሞ ራሴን ላጠፋ እዚህ ጋር አንተ ለምን ተቆጣጣ? እሺ ኤፍሬም አለሽ ኖ ለዚህ ነው እኮ ኤፍሬም በእናትህ አለሽ። አሁን አለም መለመንም ያለብሽ ነገር መጸጸትም ያለብሽ እኮ። እሺ አሁን ተናገርክ አይደለ? በቃ እሺ ምን ይሁን? እሺ በቃ ይኸው አወቁ ሁሉም። እሺ ምን ትጨቀማለህ? ቆይ እዚህ ጋር አንቺ እንዳዘንተኛ ወይም ደግሞ እንደተጸጸተ ሰው አድርግሽ መጀመሪያ ነበር ሁሉ ነገር መቆጠብ የነበረብሽ። የሰው ልጅ ስህተት ይሰራል። አንተ ደግሞ ምን ነው የምትወባት? ይሄ ስህተት ምናምን አይደለም እና ሁኔታውን አታይም ታዲያ? ይሄ ስህተት አይደለም፣ ሆን ብላ ያደረገችው ነው። ኤፍሬም ነግሬሃለሁ እኮ ሁሉንም ነገር አይደል እንዴ? ስህተት አይደለም ቤቲ፣ ሆን ብለሽ ያደረግሽው ምንድነው? ሆን ብዬ ያደረግኩት ነገር ሆን ብለሽ ፈልገሽ ያደረግሽው ነገር እንዴ? ያማል እንዴ? እኔ አመኝ ችግር የለውም። እኔ በቃ ችግር የለውም። መፍትሄ እሺ በቃ ራስሽ ማጥፋት ነው መፍትሄው እኮ። አጥፊያለሁ በቃ እሺ እኮ አጠፋለሁ። አንተ ቀድመኸኝ ለሰው ከምታወራ እኔ እዚህ ራሴን አጠፋለሁ። ማጥፋት ከፈለገች አዎ አጠፋለሁ። ይፈምናለክ ነው ምን ሆንኩኝ እንዴ? ሴት ልጅ አለች እንዴ? ክብሯን አትጠብቅም ነበር መጀመሪያ? ብትሆንስ በቃ የሰው ልጅ ናት። በቃ ስተት የሰው ልጅ ናት። አረ እንደዚህ የሚባል ነገር የለም። በዚህ በተልካሻ ምክንያት ይባላል ታዲያ? በቃ አጠፋለሁ። ችግር የለም። ይሄን ያህል እኔ በቃ እሺ እኮ የነገርኩህ የምታስብልኝ ስለመሰለኝ ምናምን አይደለም። ባይዘይ እንደዚህ አይነት ነገር አልተባበርም እኮ። እሺ እኮ ጎበዝ በቃ እሺ። እኔ ችግር የለም ተባበራችሁ አይደለም። አንቺ ምን ይሆንሽ ነው? አይ ኖ ምን ይሆንሽ? እኔ ምን ሆንኩኝ? ስላረገዘች ደስተኛ ሆነሽ ነው? እሺ ራሷን ታጥፋ። አይ ኖ ስላረገዘች ደስተኛ ሆነሽ ነው? ችግር የለውም በቃ ሁኔታውን አታይም? እሺ እና አይ ኖ ትክክል እንዳደረገች አንቺ እኮ እዚች ጋር እኔ እኮ ትክክል አደረግሽ ያልኳት አይደለም። በቃ የተፈጠረ ነገር ተፈጠረ። በቃ ስተፈጠረ እሺ በቃ ችግር የለውም። መሞት አለባት ታዲያ ችግር የለም። ቤዛኔ አሁንም ቢሆን አንቺን አክብሬ ነው እዚህ ጋር ቻው ልልሽም እኔ አልነግርሽም። ከኔ ጋር ነው እኮ እኔ ቻው ልልሽ ነው የመጣሁት እኮ። ወዴት ነው የምትሄጂው? ቻው ልልሽ ነው በቃ። አይ የትም አትሄድም፣ የትም አትሄጂም። ከኔ ጋር ነው የምትሆኚው። አንተ ደግሞ እኮ እኔ ጨርሻለሁ። እየተባበርሻት ነው ማለት ነው? ታዩ ምንም ትብብር ያስፈልግ። እኔ ጨርሻለሁ። አይ ብቻሽን አትሆኚ። እየተባበርሻት ነው ቤዝ። አይ ብቻውን አትሆኚ። ለምን ትሄድ እንዴ? ወዴት ነው የምትሄጂው? የትም አትሄጂም። ችግር የለውም ቤዝ። እየሰማሽ ነው አይደል? የመጣሁት እስካሁን የጠበቅኩሽ ነው። አይ የትም አትሄጂም። እሺ ከኔ ጋር ነው የምትሄጂው። ለምን የትም ነው? እኔ ወደምሄድበት እሄዳለሁ። ችግር የለውም። አንቺ ቻው ከኔ ጋር ነው የምትሄጂው። የምትሄጂበትን ቦታ የትም አትሄጂም። አንቺ ራሴን አጠፋለሁ እያለች እኮ ነው እኮ። ሁለታችሁ አንድ ላይ እኔ እሄዳለሁ። ችግር የለውም። እሱ የፈለገ ነገር መናገር ይችላል እኮ እሄዳለሁ እኮ እኔ እሷን ነው እየወረደ እንዴ በቃ ትሄድ። ራስህን ታጥፋ። እንደዚህ ቀላል ነው? የትም አትሄጂም። ዝም በይው ቤዛ በቃ እኔ የትም አትሄጂም። እየሰማሽኝ ነው አይደል? የምታወሪ ነገር ካለ ልስማሽ ልሂድ በቃ። እኔ ምንም ማውራ ነገር የለም። የትም አትሄጂም። አሬጅ አሁን እኮ ሄዳለሁ እና ለበራቴጅ ቤቲ እንዴ ኤፍሬም ምን ሆነ ነው? ምን ሆንኩኝ እንዴ? ያማል እንዴ? አንተ እንደዚህ አይነት ሰው አትመስለኝም ነበርኩኝ። የትም አትሄድም ቤዛ እንዴ። ለምን ነው እኮ በቃ እሺ ጎበዝ አልኩ። ጎበዝ ምንም ነኝ። እሺ ቤዛ እኔ ልጅም እንዴ እየሰማሽኝ ነው? እኔ እኮ ቤዛ የጠበቅኩሽ እኮ እኔ እኮ ቻው ልልሽ እኮ ነው። ቻው ብለሻት ሂጂ እንጂ በእግዚአብሔር ሚዛኝ ነው። ልቀቂያት እንጂ አለቃትም እንዴ ምን አይሰማ አንተ ከፈለክ ከኛ ጋር መሄድ ትችላለህ። የትም ላይ ጨካኝ ነው በእናትሽ። ከኔ ጋር ነው በላሽ ሰው መስለኝ ነበር። እኔ አለቅሽም እና ምን መሰልክሽ? ዝም በል በቃ ከኔ ጋር እንዳትወሪ። ኤፋቺ ልጅ የሆነ ነገር ብትም በኋላ ትጠጣ በቃ እሺ እንኳን እኔ ግን አለቃትም አለቅሽም እንዴ? ኧረ በቃ ቤዚ ከዚህ በላይ በጣም አሽቃብጥሽ እንዴ? ችግር የለውም በቃ በጣም እያሽቃብጥሽ ነው። ልጅ እኮ ብቻዋን ናት እኮ በቃ ተይው እኮ በቃ ጓደኛዬ ብዬ ታውቂያታለሽ። ልጅቷን ታውቂያታለሽ? ካንተ በለጠ በቅርብ ነው የተዋወቃችሁት?
ሶ በቃ እኔ አባጋሽ ትሄድ የሰራችውን ስራ ባውቀው እኔ ነኝ። አትሄድም ይፈም ልክ ነው አንተ እኮ እሺ እኔ ታዩ በቃ ኖርማል ነው እኮ እኔ ጓደኛዬ ነው ያማክረኛል ምናምን ብዬ አስቤ ነበር አይደል ለሱ የነገርኩት። በቃ እሱ ለሰው መናገርና እኔን ማዋረድ ነው የፈለገው። ገባሽ? አይ ነው ላድርግልሽ መጀመሪያ በቃ እኔ አንቺ ጋር ሄዳለሁ። ችግር የለውም ቤዚኒ ማንም አያስፈልገኝም። በቃ ያው እሱም እኮ እዚህ ጋር ተቀየረ። ወይ ታስወርደው አውቃ ለምን አታስወርደው እንዴ? ለምን ካለ እንዴ ታስወርደው? ኤፍሬም ካልፈለገ ልጅ ቶንስ ሌላ ሰው እንዳይሰማ ሲጀመር ልጅ ሌላ ሰው እንዳይሰማ ኖ መውለድ አልፈልግም ብለሽ ነበር። አታውራ። እኔ እናንተ ነን እኮ ያወራነው አንዴ መጀመሪያ በቃ ምን ማወቅ አለበት እሱ ያ እንዴ ለምን ማወቅ በቃ እሺ እኔ ሰምቻለሁ። ሰማሽ ቤዛ ስሚኝ አንድ ነገር መውለድ አልፈልግም ልጅቷ ሲጀመር ላንተ ነገር አለ ይኸውልሽ መውለድ እያልፈለገች ነው ደግሞ ያረገዘችው የሚገርመው ነገር እቺ ልጅ ደግሞ መውለድ ካልፈለገች ማስወረድ አለባት ነይ በቃ እንዴ እየነገርኩሽ ነይ በቃ ትያታለሽ አራት ይሄድ በእግዚአብሔር ማስወረድ ካለባት አሁን ነው አትሄድም ቤዛ ምንድን ነው የምታወራው ታስወረድ ምን ሰው ነው ግን ማኒ እኔ በጣም ጨዋ ልጅ በጣም አየነክ እኮ የትም አትሄድም በጣም እየሰማሽኝ ነው የትም አትሄድም ተንዘላዘለ ከርማ ነው አርግዘ መጣች አልፈልሽ ለምዶ ሌላ ነገር እንድታደርግ ታረጋት እኮ ምንም ልተባበሩ በቃ እሺ ጋር አታውራ በቃ የትም አትሄድም በቃ ከኛ ጋር ነው እሺ እኮ ጎበዝ ነው በቃ እሺ ተጠቀምክ ቤዛን አለቃት ምንድነው ቤዛ ቦታ ካለ አብረን እንሄዳለን። ኧረ ተይው እኔ በቃ እኔ እኮ አዘጋጅቼ ጨርሻለሁ ሁሉንም ነገር እኮ ለማስወረድ ኤፍሬም እና ኦኬ አንቺ አሁን ሁለት ነፍስ ልታጠፊ እኮ ነው ልጁ ላይም ምንም ነገር አይፈጠርም። ከአሁን በኋላ በቃ የተፈጠረው ነገር ተፈጥሯል። ከአሁን በኋላ የሆነ ማስተካከል የማንችለው ነገር ነው አይደል? ከአሁን በኋላ በቃ የሚመጣውን ነገር መቀበል አለብሽ። በቃ እሺ እኔ ልገጭ አልነቅሽም። የሆነ ነገር ማለት እሺ ምንድነው ብላት እኔ እንደዚህ እንዴ እቺ ልጅ አታሳዝንህ? ቤዛኒ ለማንም እንዲያዝልልኝ አልፈልግም። ጥፋተኛን አልተባበርም። በዚህ በቃ እኔ ማንም እንዲያዝልልኝ አልፈልግም። አውቃን ያደረገችው ነው ስለማታውቂው ነገር አታውቂው እንኳን አደረኩኝ። በቃ እሺ ተው በቃ አትሄጂም። አታውቂው ለምን ደግሞ አሰሚኝ? እሺ እኔ ሌላ ሰው ነኝ አይደለሽም ቤዛ። ግን በቃ እኔ ይሄን አይል አልቀርብሽም ማለት ነው። ኧረ በእናትሽ እንደዛ አይደለም። ለምን ግን ታስጨንቀሽ ሆነ እንጂ ማን እኔ መታስጨንቀው ይፈረድ እንዴ? እኔ አልተጨነኩም። በቃ እኔ ትችሻለሁ እንጂ እኮ ነው ያልኩሽ እኮ ምን አልኳት ታዲያ? እንዴ እሷን እያወራችኝ ያለችው ምንድን ነው የምትለው? ቤት እንዴ ያሟል ይሰማሽ በቃ አታወራኝ። በቃ ሰርቪን ነው አልፈልግም እኮ እንዳታወራኝ። በቃ ከዚህ በኋላ እኮ እንዳታወራኝ። ምን አወራሽም? ይጂ ነው ምን ይዞ በእናታችሁ እኔ ቤዛ አንዴ ልቀቂያ ተከታተይት አብረን እንሄዳለን። የምትሄጂበት ቦታ ካለ አብረን እንሄዳለን። ታዩ በቃ እኔ ብቻሽን አለቅሽም። በቃ እንዴ ጭራሽ እንደዚህ ብለሽኝ ነገራት። በቃ አንቺ ለምን አትልም? እኮ ነገራት ብቻዋን አለቀ እኮ ነገራት። ለምን ነገራት? ታያት በላት። አንቺ ለቅሻት ይይ ታያት በላት። አትሄድም። አብረን እንሄዳለን። የምትሄጂበት ቦታ ካለ አብረን እንሄዳለን። ምን አትጨቃጨቂኝ እኮ ታያት በላት። እሱ አልተዋትም። እኔ ልጅ ወደሚሄድበት እኔ አልተውሽም። ራስሽ ለማጥፋት ነው። ምን በቃ አይመልክ አላገባኝ አያገባኝ ምን ቀርል እኮ በቃ ማንን ማረጋው አረጋለሁ። እሷ ምን አረግክ ነው እኔ ጨካኝ ማረግ እንዴ? ማላውቅ ሰው ይሆንክብኝ ነው እዚህ ጋር ራሷን ታጥፋ ትሄድ። አታሳዝንክም? እሷ ምን ያሳዝናል? አሁን እቺ ልጅ ኤፍሬም በቃል በእናትህ በቃ ከዚህ በላይ አትናገር። ቤት የሰማሽ ነው። የምትሄጂበት ቦታ ካለ ቤዛ ምንም አያስፈልገኝም አልኩሽ እኮ እኔ አስፈልግሻለሁ። ባትፈልግኝም አስፈልግሻለሁ። በቃ ካንቺ ጋር ነው የምሆነው። የሰማሽ ነው። ደግሞ እንደዚህ መሆን የለብኝም። እሱ ከኔ ጋር እንድትሆኚ አይፈልግም። ባይዘው እሱ እንዴ ችግር የለውም። ታየው እንዴ ራሷን ታጥፋ የለ እሱ ነው የምትፈልገው። እኔ መሀላችሁ መግባት አልፈልግም። ተባባሪዎች ነው እሷ ታይኝ እኔ ያላወጣሽም በኋላ ታይኝ እኮ እኔ ያላወጣሽም በቃ እኔ እኮ አሁን በቃ የትማት እሄዳለሁ ወደምሄድበት አለቅሽም። ውይ አለቅሽም። በቃ እኔ እየደከመኝ ነው። ቤዛ መሄድ የምትፈልግ ከሆነ የሆነ ቦታ እንሄዳለን። ኤፍሬም እንግዲህ የሆነ ሰው ነው እያወራ ያሉት። ምን እኔ እንደዚህ ስለሆንኩ ደስ ብሎሃል? እኔ እንደዚህ ስለሆንኩ ደስ ብሎሃል? ራስሽ ፈልገሽ ላደረግሽው ነገር በቃ እሺ በቃ አታውራ በእናትህ እኮ ለዚህ ልጅ ይፋ መረዳት ካልፈለግ በቃ ዝም በላት። ምንም እንዳትላት። በቃ አንቺ ተረዳሻል። እቺ በጣም እየተጨናነቀች ነው። ፊቷን አታይም? ኧረ በጣም ተጨናንቃለች። አንቺ ቤቲ እኔ ከጎንሽ ነኝ። እኔ ከጎንሽ ነኝ። ማንም ደስ አይል። በቃ ይሄ አሁን አንቺ እኮ ነው ፈጣሪ የማይወደው ነገር ነው እየተባበርሽ ያለሽ። ይፋ በጣም ነው የምታስጠላው። የምር አታልቅሽ። እኔ አላለቅስም። አታልቅሽ። እሺ አታልቅሽ። አታልቅሽ። በጣም
ማስመሰል ትችላለሽ። ኤፍሬም ዞር በል በቃ። እሺ ለምን አትሄድም? በቃ ሸታል። ቤዛኔ ለምን አትሄጂም? ለምን ታሰድብኛለሽ? አስቁመሽ ዝም በል ይፋ። ምንም እንዳትለ ኮምቦለ ምንም እንዳትለ ከኔ ጋር ነው የምትጣላው። ምንም እንዳትለ ዝም በል በቃ እኮ እሺ። በቃ ለምን አትሄድም? በላት ምን አልሄድም። አንቺ ካለሽ አልሄድም። አትሄድ ማማ ነው እንደዚህ ጨካኝ እንድትሆን ያደረገክ። ቤት በእናትሽ አታልቅሽ። ልጁ እንዳይጎዳሽ ስትቀመጪ ረጋብሽ። ቤት አታልቅሽ። እየሰማሽ ነው? አታልቅሽ በእናትሽ። እኔ ቆንጆ አታልቅሽ። እኔ ከጎንሽ ነኝ። እየሰማሽ ነው? ኤፍሬም ለምን ደሞ ሄደው ለወልጨራሽ እኔ ልሂድ። እሺ እኔ ልሂድ። እኔ ቤዛ በእናትሽ ሂድ በቃ። አንቺ ብቻሽን አለ እኔ ልሂድ። እኔ ልሂድ ብቻሽን እኮ ነው። ወካ አድርጊበት እንቅስቃሴ። እኔ ብቻሽን አለቅሽም። ያማን እንዴ ይፈዝም ነበር እኮ በቃ የፈለገው ነው። በቃ እኔ አለቅሽም። እኔ አብረን እንሂድ። አይሆንም። አለቅሽም እንዴ በእናትህ ያዛት። ኤፋ ኤፍሬም ሰማሃት ነው ያለ አንድ ነገር በላት እኮ እሷን ያዛት። እሺ የሆነ ነገር በላት። ነይ ቤት አለቅሽም። ነይ ቤት ቤት እየሰማሽ ነው? ቤቲ ነይ። እሺ ኧረ ቤዚ በእናትሽ ተረጋግ። ደግሞ በዚህ ፀሐይ የትም አትሄጂም። ተይው ችግር የለውም። ፀሐዩ ረጋጋ። ቆይ ምን ታረጊኛለሽ አንቺ? ቆይ የፈለግሽውን ነገር ምንም አልፈልግም። እኔ ካንቺ በቃ እኔ የተሻለ አይደለሽም። በቃ ዞር በይልኝ እንዴ። በቃ እኔ ማንንም አልፈልግም። ዞር በይልኝ። ቤት አለ በቃ አትፈልጊም። እኮ ይታቂኛለሽ እኮ ይታቂኛለሽ። አልፈልግም በቃ አትሄጂም። የትም አትሄጂም። ኧረ አንተ ንገራት በእናትህ። አንተም እንደው የሚያስቅህ ደስተኛ ነህ? የእሷ ነገር ስራኩ አንቺስ ፕራንክ ነው እንዳትይኝ። ኧረ በስመ አብ ማንም ገደለ ጌታ ሆይ። አትመኛትም ብዬሻለሁ። አትመኛትም ብዬሻለሁ። ትስቂያለሽ። በጥፊ መትቻት ነበር። ኧረ ገርሞኝ እኮ ነው እሷ ደቀና አልቅሳ ምናምን እንጂ አስመሳይ ናት እያልኩ ነበር እኮ። ኧረ ቤቲ ትገርሚያለሽ። ጌታን ያዝ በቃ እኔ አልፈልግም። ኧረ እኔ ለሌሎች ነበር እሷ አንቺ ያስጨነቀችሽ እሷ ናት። ኧረ በስመ አብ ትችያለሽ። የምር ቆይ የምሯን ነው አርግዛለች ቤቲ። አይ አንተ ልጅቷን በቃ ነገር እውነት መሆን አለበት። አልሐምዱሊላህ ፍራንክ ነው ካላችሁ እንዴት ተገኝተሻል? የእሷ ስራ ነው። የምር የእሷ ስራ ነው። አይዲያው ሙሉን ነገር የእሷ ነው። ምን ተሰማሽ? ጌታ ሆይ እኔ በቃ የምለው ነገር ሁላ ጠፋብኝ። ራሴን ላጠፋ ነው ማለት ይሄ ደግሞ ሳት እንደዚህ አይባልም። ለጊዜው አይባልም። እንደርቸን የተሻለ ነው አይደል? ምን አይነት ሴት እንደሆነች ያት እንዳንቺ አይደለችም። እንዴት እንዳንቺ አይደለች? ምን ማለት ነው? እኔ አሁንም ፕራንክ ያደረጋችሁ አሁንም ፕራንክ ሊሰራ ነው። ለመፈተን ነው እንደዚህ ያደረግሽው? እንዴት? አረ ለመፈተን አለ ፕራንክ። በቃ በጣም ጥሩ ሴት እንደሆነች አስመስክራለሁ። እውነት ሌላ ምን ነገር ይሄ ማርያምን እንደዚህ አይጠገም። በቃ አሁን ፍቅሩ ጨመረ። ጉድ ነው በጣም እንደ ቡና ነው። ምን አቀለታለሁ? ጠይቂው አንቺ ከኔ ያጠለው ነው። እቺ አስመሳይ ሚስትዬ አስመሳይ ነው። አያስፈልግም። በቃ እቺ ማን ነው ማስቀላት ነው? አሁንም አትሄድ። እኔ ጌታ ሙሉ በሙሉ አላመንኩም። ምክንያቱም አምናለች። ኧረ ፕራንክ ነው። ቤዚ እያለቀስክ ነው። ጌታ ማርያም ፕራንክ ነው። ማርያም ፕራንክ ነው። አሁን ትሄዳ አሁን ደስ ይለናል። እሺ ደስ ይለናል። ብቻችሁ ጀምር አንፈልግሽም። አይ ነው ሻቃት። አይ እንደዚህ ስትል የምር ነው ይመስላል እኮ። ስለዚህ የምራችን እኮ ነው። ጌታም ደብሎ መጥተኝ እኔ ምን ሲፈረጋት አርጉኝ። ምሽ አለ እንጂ አትጃጃት። ማክቲጁስ ኮም ምንድነው ምሰሪ እንዴ? ቤዚዬ እኔ እወድሻለሁ በጣም እወድሻለሁ። እንዴ ትወደኛለች ግን የምር ፍራንክ በጣም ነው የምትችይበት። ጌታም ተመስክሮልኛል እንዳያችሁ ፍሮ ፋሚሊ እስከ መጨረሻ ምናምን አልቅሳውና እኔ በቃ የሆነ በጣም የተሰማኝ የሆነ ባሽቀረር ስል ወይኔ በቃ እሺ ምን ላድርግ ብቻዬን ጨነቀሻል? አረ በጣም ጭንቅ ነው ያለኝ ጌታ ነው የምልሽ። ምን ልበላችሁ እቺ ምን ላድርጋት ብቻዬን
ይደማ እሷ ደረቀ ብሎ ትሄድ ራሷን ታጥፋ እንደዚህ አይባልም። እሺ ለሌላ ጊዜ እና ፋሚሊ እንዳያችሁት ነው ቤዛን አግኝተናታል። በሌላ ቪዲዮ እንገናኛለን። እስከዛው ባላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ሰብስክራይብ እያደረጋችሁ ባይ። ዝም በል አንተ